መሪያ ለነገር የምፈልገው ነገር ቢኖር ማለት ነው እሷ ሲጀመር ውሸቷን ነው አረገዝኩኝ ምናምን እያለች የነበረው። ብታረግዝ ኖሮ እንደዚህ የምትጠፋበት ምክንያት አይኖርም። ምክንያቱም የእኛን ስም ለማስጠፋት ነው ይህን ሁሉ ነገር ስታደርግ የነበረው። ገባ አይደለ? ሲቀጥል ደግሞ እዚህ የእኛን ህይወት እንደዚህ እየበጠበጠች እሷ አረገዝኩኝ ምናምን ብትል ልትቀበላት አይገባም። ሁሉም ነገር ውሸትና ቅንብር እንደሆነ በደንብ ያስታውቃል። ነገ ከነገ ወዲያ ደግሞ ይሄ ነገር መታወቁ የማይቀር ነገር ነው። ሲጀመር አንተ እንዴት አይገባም? 8 ቀን ሙሉ ጠፍታ ዛሬ ላይ መታረገዝኩኝ ስትል እንዴት አይገባም? ደጋግሜ እየነገርኩ ያለሁት ለአንተ ብዬ ነው። አሁንም ቢሆን እየነገርኩ ያለሁት ነገር እቺ ልጅ አትሆንም። በቃ አስረግጬ ነው የምነግርህ። የአንተ ጭንቀትና የአንተ ሁኔታ ማትረዳክ ሴት አሁንም ቢሆን ነገርም ቢሆን ህይወትክ ላይ እንዳለ ነገራቶች ነው የምታበላሽብህ። ስለዚህ አትሆንም። ከዚች ልጅ ጋር ያለክ ነገር ብታቆም ነው የሚሻለው። አንተ በምታደርገው ነገር አንተ ብቻ ለምን እየተሰደብክ ያለው? እዛም ጋሽዬም እናቴም ምንም ባላደረጉት ነገር እስከዛሬ እዚች ተንከባክበው ለዚህ መቆመ መስዋዕትነት ብዙ መስዋዕትነት የከፈሉ ሰዎች ዛሬ ላይ ግን እያሰደብካቸው ነው። ቢገባክ ኖሮ ባለፈው ስለተፈጠረው ነገር ተናደህ ከሆነ የሁሉ ነገር እያወራህ የነበረው ለሱ በጣም ይቅርታ። ግን ደግሞ ሄርሜላ እኔን ተዋሸኝም ምንም ትበለኝ ትበድለኝም የነገ ህይወቴንም ታበላሽ እሱ እኔ ልጎዳ ምንም አላረገዘችም። ልንገርህ ታርግዝም አታርግዝም የምሯንም ይሁን የውሸቷንም ይሁን የእውነቷንም ይሁን ምንም ይሁን ለእሷ እኔ ኃላፊነቱን ወስዳለሁኝ። ከዚህ በኋላ የእሷን ስም እያነሳ እንደዚህ እያለች ነው ማለት ነው። እንዴት ነው ነገሩ? ኤፋም እሪ ያዙ ይልቀቁኝ እያለ ነው። ብዙዬ ደግሞ እየሳቀኝ ታሽሟጥጣለች ማለት እየሽሟጠጠች እኮ ነው። አፏን እስኪ አፏ አካባቢ ትስቃለች። በአንድ ገ ደግሞ ታረቅ ሰላም ውድና የተከበራችሁ ውድ የሆናችሁ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እስኪ እኔው እሳት ለብሰው እሳት ጎርሰው ነው የመጡት ሩታና ኤፋ ማለት ነው። ኤፋ ግን በጣም የዋህ ነው። በየዋህነት ነው እየሄደ ያለው። የምር አብርሃምም የዋህ ነው። ግን የሩታ የሄርሜላ እርግዝና ደግሞ ተረጋገጠ ብለዋል። እናያለን ወደፊት። እንግዲህ ይሄ እርግዝና ወደፊት እኮ የሚረጋገጥ ነው። በነገራችን ላይ ችግር የለውም። ሲቀጥል ደግሞ በምን አንግል እንዳሰበው ራሱ አላውቅም። እሱ ራሱ ገብቶሃል። አሁንም ዝም የሚላት ከሆነ እቺ ልጅ ነገም ከነገ ወዲያም ችግር መፍጠሩ አይቀርም። ገብቶሃል አይደል? እኔ ደግሞ እውነቱ ስነግር በዚህች ልጅ የተነሳ አብርሃም በጣም ብዙ ችግር ውስጥ ነው የሚገባው። አሁንም ኦልሬዲ እኮ ችግር ውስጥ ነው። ገብቶሃል? እሱ እሷን ለመፈለግ ያ ሁሉ ስቃይ ውስጥ እየገባ ሄርሜላ ጠፋችብኝ ብሎ ያ ሁሉ ነገር እያደረገ እያለቀሰ በነገራችን ላይ ማለት ነው ሄርሜላ ታያለች የሶሻል ሚዲያ ማለት ወንድሙን ሊያሳስር እንደዛ ሲንቀሳቀስ ወይም እንዳታሰረ እኔ ደህና ነኝ ማለት ነበረባት። ዴቭ እንዳለው ማለት ነው። የምሬን ነው የምላችሁ። እንደዚህ ከወንድሙ ጋር ቂም ከሚያዙ የአንድ እናት የአንድ አባት ልጆች ማለት ነው የትሄዳብኝ ነው እያለ ሰቡን ውሸት እንደሆነ በደንብ ነው ያሳሰረኝ። እንደ ማንኛውም ሰው መጥቶ ማልጠየቅ ምንም ነገር መጀመሪያ በተፈጠረው ምክንያት እንግዲህ ትላንት አብረሽ ጠዋትን በስልክ እያወራን ነበር። እኔ እናንተ የሄርሜላ ማርገዝም ለእኛ እንደ ቤተሰብ ዱብዳን የሆነብን ኤፍሬም ደግሞ እንግዲህ ከተፈታ ጀምሮ አላገኘኸውም። ሲጀመር ከወንድም ጋር እንደዚህ መቆራረጥ ያስፈልጋል። ሲጀመር ሰላም ልትለው ይገባል። የጀመረ ደረጃ ምክንያቱም እሱም ባላጠፋበት ነገር አሳስራል። ረዳኛ አይደለም። አሁን እዚች ጋር ወንድምና እህት ወይ ደግሞ ወንድምና ወንድም አንድ ነው መሆን ያለበት። መከፋፈል አይነት ነገር ሙድ ውስጥ ሊንገባ ይገባል። ተረዳችሁኝ አይደለ? ስለዛ ከእስር ቤት ወጥቶ እንኳን እስከዛሬ ድረስ አላገኘኸውም እና ደግሞ ኤፍሬም ስላሳሰርከው በራሱ በዛ ነገር በጣም ተናዷል እና በቃ ለእኔም እንዳውም ዛሬ በቃ አብርሽም ይመጣል እንገናኛለን ስለው እንዳውም እኔ ማወራው ነገር አለ እኔም በስነስርዓት እሱን ማናገር እፈልጋለሁኝ አይነት ነገር ብሎ ስለነበረ የተሰማህን ነገር ኤፍሬም አውራ። እነሱም ደግሞ ለምን እንደዚህ እንዳደረጉት በቡዜም እንግዲያው እንዳዘንክ ነግረኸኛል። ነገሩ ተፈቶ ሰላም ሆነን መሄድ ስላለብን ያለውን ነገር የተሰማህን ነገር ማውራት ትችላለህ ማለት ነው። እሺ ያው ዴቭ ግልጽ ነው ያወራው ነገር። ምክንያቱም ትናንትና ላወቃት ልጅ ነው እኔ የእናቱ ልጅ እስር ቤት ያሳሰረኝ። እሱም እርግጠኛ ባልሆነው ነገር ምንም መረጃ ባልያዘው ነገር ነው እስር ቤት ያሳሰረኝ። እንደ ማንኛውም ሰው መጥቶ አልጠየቀኝም። ምንም ነገርም አልጠየቀኝም። በጣም ነው ያዘንኩበት። በጣም ነው የተከፈውበት። ሲቀጥል ደግሞ ሄርሜላ ተገኘች። በመገኘቷ እሱ አይደለም ደስ ያለው፣ እኔ በጣም ደስ ብሎኛል። ትናንትና እያልኩ ነበር። ምክንያቱም ሄርሜላ ካልተገኘች እድሜ ልክ የምጠረጠረው እኔ ነኝ። ገብቶሃል? በመገኘቷ እኔ ነኝ ደስ ያለኝ። ትናንትናም ደግሞ ያው አርግዣለሁ ብላለች። ችግር የለውም ታርግዝ። እሱ
እኔ እንጃ ለራሱ ክብር ባይኖረው ለእኛ ክብር ኖሮ እንደዛ ባያደርግ ጥሩ ነበር። ግን የመሰለው ነገር ማድረግ ይችላል። በቃ አትደርስብኝ ብሎኛል፣ አልደርስበትም። የፈለገው ነገር ወረድ አድርጓል። ገብቶሃል? ግን ያለ ስም ነው ስም ያሰጡኝ። አሁንም ቢሆን ያላደረኩት ነገር ነው አድርገሃል እስከምባል ድረስ ያ ሁሉ ሰው እየጮህብኝ የነበረው እኔም ብቻ አይደለሁም፣ እኔም ዳኒም ሩታም ነው። ስለዚህ እኔ እንጃ አሁን እሱ ምን እያሰበ እንደሆነ አልገባኝም። ሄርሜላ መጣለች፣ ተገኘች። ከመገኘቱ አልፎ ደግሞ አርግዣለሁም አለች። ምን እያሰበ ራሱ እንደሆነ አልገባኝም። እሱ ራሱ እንዴት እንዳሰቡ አላውቅም። ያ ሁሉ ጊዜ ዝም ብላ ኦልሬዲ እያየችው ነበር። ያ ሁሉ ነገር ሲሆን እንዴት እየሆነ እንደነበር ታውቃለህ አንተ ራሱ አይደለም እሷ እንዴት እንደሆነ እንደነበረ እኮ አብራሪ ያስታውቃል። በሄርሜላ ለመጥፋት ብዙ ነገር ውስጥ ገብቷል። በጣም እየተጨነቀ እንቅልፉን እስከ ማጣት ድረስ ደርሷል አይደል? ያ ነገር ታውቃለች። እሷም ያ ነገር ሳታቀርታ አይደለም። እኔ እንጃ ወዳውና አፍቅራው ቢሆን ኖሮ ለሱ ስሜት ትጠነቀቅ ነበር። የእሱ ጭንቀት ይገባት ነበር ብትወደውና ብታፈቅረው ኖሮ። እኔ አልገባኝም የልጅቷ ነገር። አሁንም ጭራሽ ሊዋጥልኝ አልቻለም። አሁንም ሌላ የተዋሸ ነገር አለ ብዬ ነው የማስበው። ሌላ የተደበቀ ነገር አሁንም ቢሆን አለ። አብርሃም ቢሆን አሁንም እየተዋሸ ነው። አሁን በመጀመሪያ ደረጃ የተጠራችሁ ለምንድን ነው? ዋናው ነጥባችሁ አሁን ሌላ ነገር ማውራቱን ተውና ኤፋ፣ በመጀመሪያ ደረጃ ይኸውልህ ከአንቺ ጋር አውርቼ ጨርሰናል እና በካሜራ ፊት ይሄን ነገር መወራት ነበረበት? አይደል? ያለ ነው መወራት አልነበረበትም። ሲቀጥል እሺ አውራ፣ ችግር የለውም። አሁንም ቢሆን ሌላ ርዕስ ውስጥ እንዲገባ ስላልፈለኩ ችግር የለውም። በቀደምም እኛ እነሱ ናቸው ሄርሜላ ነገረኛ። ስለዚህ ሄርሜላ አላገጧትም ነበር። አዎ ነግራኛለች። ማንም እንትን አላላትም። በራሷ ነበር የጠፋችው። ያስጠፋት ደግሞ ምክንያት ደግሞ ለዚህ ጋር መናገርም አይጠበቅብኝም። የራሷ ምክንያት ነው። እና እሷ የምናወራበት ነገር። ከዛ ውጭ ግን ከእነሱ ጋር ያለኝ ነገር ግን እነሱ ናቸው ብዬ የደመደምኩት ነገር የለም። ምናልባት ኤፍሬምም ሩታም በጊዜው ከእናንተ ውጭ ማንም አይደለም ብዬ ጠርጥሬያችሁ ነበረ። ለዛ ደግሞ በጣም ይቅርታ ለሱ ማለት ነው። ከዛ ውጭ ግን ይሄ ስለ ሄርሜላ እኔን መዋሸት የሆነ ነገር ምናምን ማንም ሰው የሚያገባው ሰው የለም። እዚህ ጋር እኔና እሱ አውርተን የምንዘጋው እኔና እሱ አውርተን የምንፈታው ነገር ነው። በእነሱ ጉዳይ ግን የዛን ጊዜ በተፈጠረው ነገር ሶሪ። ከዛ ውጭ ግን ሌላ ነገር ከሌላችሁ መሄድ እንችላለን። የመጣንበት ነገር ከሌለ ማለት ነው። በመጀመሪያ ደረጃ ማለት ነው አሁን እዚች ጋር ማስመሰል አይጠበቅብን። 100% እነሱ እንደሆኑ እርግጠኛ ነኝ ብለህ ነው ያስገባህል። አንወሻሽ። እኔ 100% ብዬ አላወራሁም። አንወሻሽ። ቪዲዮ አለ እኮ አይደል? ቪዲዮ የለም። ፖሊስ ጣቢያ ውስጥ ነው የተነጋገርነው። ፖሊስ ጣቢያ ውስጥ እንደተጠረጠራችሁ ነው የተናገርኩት። ሩታ አይደለም። አንወሻሽ። በቃ አሁን በዚህ ልክ መዳረቅና መወሻሸቱ ፌር አይደለም። ሲቀጥል ደግሞ አንተ ብቻ አይደለህም። ምንም በማያውቁት ነገር ጓደኞች ኢቭን ሲመሰክሩ ቁጭ ብለህ ነበር እያየኸው የነበረው። ከነሱ ጋር ተገናኝተዋል። ኢቭን ቃላችሁ ራሱ እኮ ተመሳሳይ አልነበረም። ለዚህ ራሱ ነገራችሁ ማፈር ነው ያለባችሁ በእውነት። ምክንያቱም ጠፋች የተባለችበት ሰዓት፣ የተደዋወልንበት ተገናኘን ያላችሁበት ሰዓት ጭራሽ የማይገናኝ ሰዓት ነበር። እዛ ጋር ስታወሩ የነበረው ፊት ለፊት ነበርን። አንዱ ሲወጣ አንዱ ይመሰክራል፣ አንዱ ሲወጣ አንዱ ይመሰክራል። እኛ ፊት ለፊት ቁጭ ብለናል። ቃላችሁን እየሰማን ነበር። አንድ አልነበረም ሀሳባችሁ። ገባ? በዚህ ልክ ነው ዋሽታችሁኛል ለማሳሰር የሄዳችሁበት ርቀት። ስለዚህ እኛ አሁን እዛ አምነን ባደረግነው ነገር አምነን ይቅርታ ጠይቀናል። እናንተም በጥፋታችሁ አምናችሁ ይቅርታ እስካልጠየቃችሁ ድረስ ስም በማጥፋት አሁንም ክሱን እናነሳዋለን። ይህን ልንነግርህ የጠራን። አሁን እኮ ኦልሬዲ ያለፈ ጉዳይ ነው። አላለፈም። የእኛ ስም ጠፍቶ ነው የቀረው። ለዛ ለጠፋው ይቅርታ እኮ አልኩሽ። ይቅርታ ሲጀመር እኮ የሰሩትም ስራ ልክ አልነበረም እኮ። በጊዜ ደግሞ ያሳሰራችሁ እሷ ላይ በመቀለዳችሁ እኛ ጠፍታ እየፈለግናት ወይ ብዙ ችግር የለውም። እንደዛ እየፈለግናት እያለ እናንተ ፎቶ ይዛችሁ ምናምን በማሾፋችሁ እና በመቀለዳችሁ ነው እዛ ነገር እንድንገባ ያደረገን። እንድንጠረጠራችሁ ያደረገን ደግሞ እሱ ነው እንጂ ሌላ ጉዳይ ነው። እርግጠኞች ነን እነሱን ያሳገቷት ብለን ማይሆን መረጃ ሰብስባችሁ እዛ ጋር እየዋሻችሁ ነበረ ነው እያልኩ ያለሁት። ከገባን በኋላ ያወራችሁት ወሬ ውሸት ነበረ። ገብቶሃል? መጠርጠራችንና ለመጠርጠራችን አይደለም እዚህ ጋር ማተር የሚያደርገው። በውሸቱ ነበር እየመሰከራችሁ የነበሩ። ኢቭን ጓደኞችን ሰብስበ ወንድም ላይ የልጅህ እናት ላይ ገባ አይደለ? ከዚህ በፊትም ጓደኛ ነበራችሁ ከዳኒ ጋራ። አሁን ነው እንደዚህ አይነት ሁኔታ ውስጥ የገባችሁት። ስለዚህ በማታውቁት ነገር 100% እርግጠኞች ነን ብላችሁ ነው የዋሻችሁትና የመሰከራችሁት ነው እያልኩ ያለሁት። ምንም አይነት መረጃ ሳይኖራችሁ እኔ አሁን አግታችኋል ምናምን አላልኩም። ከአንተ ጋር ብዙ ነገር አውርተናል። አሁን እዚህ ጋር ድጋሚ ማውራት አይጠበቅብኝም። እኔ ከአንተ ጋር ማለት ነው አንቺ ጋርም ላወራ አለ የመጣሁት። እኔ ዴቭን አብርሽን አገኘዋለሁ ሲለኝ እኔ ማውራት ፈልጋለሁ ነው ያልኩት እንጂ አንቺም እንደምትመጪም አላወኩኝም። በቃ አብርሃምን ነው የፈለኩት።
ከአብርሃም ጋርም ጨርስ ያለብኝ ነገር ጨርሻለሁ። ግን ዴቫውንም ምነግርህ ነገር ማውራት ከፈለክ እሷን እንትን ማትል ከሆነ ችግር የለም። እሷም መሄድ ትችላለች። ጊዜ ከኛ ጋር እንትን ማለት ነው። አሬ ከቡዜ ጋር አውርቼ ጨርሻለሁ። ለምን እንደዚህ መከፋፈል ምን አመጣው? እሱን እኮ ነው አሁን ያለ ነው። ምን አንተም እንደ ባዳ ሂጂ ወይ ደግሞ አንቺ አታስፈልጊም አይነት ነገር አታስፈልግም ምናምን ያልኩበት ነገር የለም። በቃ ከእሷ ጋር ባለፈው ተገናኝቼ አውርቼ ጨርሻለሁ። ያላገኘሁት አብርሃምን ነበር። ከሱ ጋር ነው ማውራት ፈልገው ገብቶሃል አይደል? ስለዚህ አሁንም ቢሆን ችግር የለውም። ይቅርታ ጠይቅ አይደል? ኖርማል ነው። እኛ እሱ ታሰረ አብርሃም ቢሮ ታሰረ አልታሰረ ለእኛ ላይ ህይወታችን ላይ የሚመጣብን ነገር የለም። ገብቶሃል አይደል? እኛ ልክ እነሱ እንዳሳሰሩት ማሳሰር አያቅተንም። ባይዘው ለእኛ እንደውም ቀላል ነው። ገብቶሃል? ከእነሱ ይልቅ ለእኛ ማሳሰር በጣም ቀላል ነው። ግን አንፈልግም ማሳሰሩም። ይቅር ይቅርታም ጠይቀዋል። በይቅርታ የምናልፈው ነገር ነው። ግን አሁንም ቢሆን ይሄ ልጅ በጣም ብዙ ወጥመድ ውስጥ ነው እየገባ ያለው። አያገባችሁም ብሏል። በቃ ችግር የለውም። እኔ ኖርማል ነው። አንዳንድ ሰው ስታስብለትም አይወድለትም። እንታ ሲጀመር በመጀመሪያ ልነግር የምፈልገው ነገር ቢኖር ማለት ነው እሷ ሲጀመር ውሸቷን ነው። አረገዝኩኝ ምናምን እያለች የነበረው ብታረግዝ ኖሮ እንደዚህ የምትጠፋበት ምክንያት አይኖርም። ምክንያቱም የእኛን ስም ለማስጠፋት ነው ይህን ሁሉ ነገር ስታደርግ የነበረው። ገባ አይደለ? ሲቀጥል ደግሞ እዚህ የእኛን ህይወት እንደዚህ እየበጠበጠች እሷ አረገዝኩኝ ምናምን ብትል ልትቀበላት አይገባም። ሁሉም ነገር ውሸትና ቅንብር እንደሆነ በደንብ ያስታውቃል። ነገ ከነገ ወዲያ ደግሞ ይሄ ነገር መታወቁ የማይቀር ነገር ነው። ሲጀመር አንተ እንዴት አይገባም? 8 ቀን ሙሉ ጠፍታ ዛሬ ላይ መታረገዝኩኝ ስትል እንዴት አይገባም? እየነገር ነው ደጋግሜ እየነገርኩ ያለሁት ለአንተ ብዬ ነው። አሁንም ቢሆን እየነገርኩ ያለሁት ነገር እቺ ልጅ አትሆንም። በቃ አስረግጬ ነው የምነግርህ። የአንተ ጭንቀትና የአንተ ሁኔታ ማትረዳክ ሴት አሁንም ቢሆን ነገርም ቢሆን ህይወትክ ላይ እንዳለ ነገራቶች ነው የምታበላሽብህ። ስለዚህ አትሆንም። ከዚች ልጅ ጋር ያለክ ነገር ብታቆም ነው የሚሻለው። ሌላው ደግሞ እዚች ጋር በአንተ የመጣ እኔ እንጃ ቡዜ እንዴት እንዳሰበችው አላቅም፣ ወይም ደግሞ አልተረዳችሁም ሊሆን ይችላል። እዚች ጋር አለም አንዴ ነገር ስመኝ፣ እዚች ጋር ማለት ነው አብርሃም የአንተ ስም ብቻ አለም እየጠፋ ያለው የሁላችንም ስም የጋሽዬም የእናቴም ስም ነው። ምን አይነት ልጅ ነው ማን ያሳደገው ነው እየተባለ ያለው? ምን አይነት አስተዳደግ ነው ያለው እየተባለ ነው። ስለዚህ አንተ በምታደርገው ነገር አንተ ብቻ አለም እየተሰደብክ ያለው። እዛም ጋሽዬም እናቴም ምንም ባላደረጉት ነገር እስከዛሬ እዚች ጋር ተንከባክበው ለዚህ መቆመ መስዋዕትነት ብዙ መስዋዕትነት የከፈሉ ሰዎች ዛሬ ላይ ግን እያሰደብካቸው ነው ቢገባክ ኖሮ። ስለዚህ ለራስህ ክብር ከሌለ ለቤተሰብ ክብር መስጠት አለብህ። አሁን አንድ ነገር ልነግር የምፈልገው ነገር እንደዚህ እንዲሆኑ ነው። ባለፈው ስለተፈጠረው ነገር ተናደህ ከሆነ የሁሉ ነገር እያወራህ የነበረው ለሱ በጣም ይቅርታ። ግን ደግሞ ሄርሜላ እኔን ተዋሸኝም ምንም ትበለኝ ትበድለኝም የነገ ህይወቴንም ታበላሽ እሱ እኔ ልጎዳ ምንም አላረገዘችም። ልንገርህ ታርግዝም አታርግዝም የምሯንም ይሁን የውሸቷንም ይሁን የእውነቷንም ይሁን ምንም ይሁን ለእሷ እኔ ኃላፊነቱን ወስዳለሁኝ። ከዚህ በኋላ የእሷን ስም እያነሳ እንደዚህ እያልክ እኮ ነው ህይወትህን እየበጠበጥክ ያለው። አትድረሱብኝ፣ አትንኩኝ፣ እኔ አውቃለሁ እኔ ለራሴ ያላን ስም እያልክ ነው ህይወትህን እየበጠበጥክ ያለው። አሁንም ቡዜ ከሱ ጎን ሆንሽ አልሆንሽ እኔ ምንም ችግር የለብኝም። ግን ልጁ የሚያደርገው ነገር ትክክል አይደለም። ሄርሜላም እያደረገችው ያለችው ነገር ትክክል አይደለም። ወጥመድ ውስጥ እየገባ ነው። ከወጥመድ ውስጥ ይውጣ፣ አለቀ። እሱን ያውልህ በእንደዚህ መልኩ አይደለም የምታወራው። በመጀመሪያ ደረጃ ከሱ ጋራ ወጥመድ ውስጥ ብሎሃል። በቃ ገብቶሃል አይደል? አሁን እሱን ደገፍሽ ቅብጥር እንድትለኝ አልፈልግም። ሰላም እንዲሆን ነው ብያለሁ። የትኛውን ቦታ ላይ ሄርሜላ በማርገዟ ራሱ ተናደዋል እነሱ። ምንም እኮ ያስታውቃል። እሱም በጣም ተናደው ነው ይመጣ ለአንተና አንተ ልጅህ እኮ ገና 1 ዓመት አልሆነውም እንዴ? ምን አይነት አስተሳሰብ ነው ያለ አንተ? እሺ አሁን ተረጋጉ፣ በቃ ተረጋጉ። እሱ አሁን ዝም ብለህ የምታወራው ነገር አይደለም። ዝም ብለህ አታውራ ኤፋ። በቃ ከቻልክ በዝምታ አግዘኝ። በቃ አንተ አሁን ማለት ነው አይመስል ነገር አታወሪ። በዝምታ አግዘኝ። በቃ ማድረግ ያለብኝ እንዳለ ምን አለ መሰላችሁ፣ አብርሽም ተናዷል ምናምን፣ ይሄ የሚያናድድም ጉዳይ አይደለም። አብርሽ ደግሞ ያንተው ደግሞ ልክ አይደለም። ተናደር ቢሆን ሩታ ሄርሜላ በማርገዟ ደስተኛ ልትሆን አትችልም። እኔ አሁን ስለ ሩታ አይደለም የማወራው፣ ስለ ሩታ አይደለም የማወራው። ምንም የሚያገባኝ ነገር የለም። ነገር ግን ለምንድን ነው የማልመጣው? በደንብ ነው እንጂ የምመጣው። ስሜን ድብና አድርገህ ካጠፋ በኋላ የማይሆን ያሰት መረጃ ሰጥተህ ካሳሰርከን በኋላ ለመጣሽ ምናምን ትላለህ። እንዳይደብርህ ትቀልዳለህ። የእሱን ቤተሰብ ብቻ አይደለም የእኛም ቤተሰብ ይፍን እኮ ነው የበጠበጠችው። ከሜሮን ጋር እኮ ያጋጨችኝ እሷ ነች አይደል እንዴ? የማይሆን ወሬ አውርታ አይደለም እንዴ? እንዴም በማይሆን ምስክርነት እኮ እንድትመሰክር የሚያደርገችው አንዳንዴ የሆነ ነገር እስካልደረሰብሽ ድረስ መፍረድ የለብሽም። ዝም በል አንተ፣ ዝም በል። ዝም በል አልችልም። ዝም በል። እስር ቤት የገባሁት እኔ ውስጤ ላይ ብዙ ነገር አለ። ዝም በል ኤፋ፣ በቃ ዝም በለኝ። በቃ ከቻልክ ዝም በለኝ። እሷን አይደለም መስማት ያለብህ፣ ራስህ ልቦና አዳምጠህ ተናገር። ዝም በለኝ፣ በቃ ዝም በለኝ ከቻልክ።
ወንድም ትሰማኛለህ? ባለፈው ለተፈጠረው ነገር እኛ በውሸትም በምንም እነሱን ለማሳሰር የሄድንበት ነገር የለም። በቃ በእኛ ላይ ለጥፋታቸው እየቀለዱ ስለነበረ በጥርጣሬ ገብተዋል። ማንም ሰው ደግሞ ቢሆን ይጠረጥራል። ከዛ ለሱ ደግሞ ለገቡት ይቅርታ ብያለሁ። ከዛ ውጭ ግን የግል ላይፌ ላይ ስለ ሄርሜላ አረገዘች አላረገዘችም፣ አብርሃምን ትጎዳዋለች አትጎዳውም፣ ዋሸችው አልዋሸችውም፣ እዚህ ጋር እነሱን አያገባቸውም ነው የምልህ። ገባ? የኔ ፍላጎትና የኔ ውሳኔ ነው እዚህ ጋር የሚጠበቀው እንጂ የእነሱ እንትን አይደለም። በቃ ማንም ምንም የሚያገባው ነገር ማንን ነው እነሱ የምትለው? አልተረዳ። አሁንም ከኔ ጋርም ልትጣላ ነው መሰለኝ። ማንን ነው እነሱ የምትለው? ማርገዟን ስሰማ አይደል እንደ እያበደች የመጣችው። እሺ አሁን የሩታን ምናልባት ሩታ በአበደችም ወይ ደግሞ ይቅርታ እናንተኛ ማውራት አንችልም። ሌላ ጊዜ ማውራት እንችላለን። እናንተ ሁለታችሁም ማውራት እንችላለን ሌላ ቀን። በቃ አሁን እንድታወሩ አልፈልግም። ዛሬ ለምን አናወራም? አላወራም። በቃ ሁለታችሁ በዚህ መልኩ እንድታወሩ አልፈልግም። በእንደዚህ መልኩ እንዳትመጡ ብያችኋለሁ። ሁለታችሁ ነው። አንተም በግል አውርቻለሁ፣ አንተም በግል አውርቻለሁ። አሁን እያደረጋችሁ ያላችሁት ነገር ግን ልክ አይደለም። ልክ ነኝ። እስካሁን እያደረኩ ያለሁት ነገር ልክ አይደለም። ልክ ነኝ እና አብርሃም ነው ልክ ነው እያደረገ ያለው። ልክ አይደለም ብያለሁ። በቃ አሁን ቡዜ ብራዘር ሰማለ። ባለፈው ለተፈጠረው ነገር በጣም ይቅርታ። ሩታንም እንደዛው። ከዛ ውጭ ግን ያለው ስለ ግል ላይፌ እናንተ መጣችሁ ሊጎዳ ነው ላይጎዳ ነው ምናምን ነገር ማለት አትችሉም። በቃ እንደዛ ማይመለከትሽ ከሆነ ስለባለፈው ነገር ይቅርታ። በቃ ስለባለፈው ነገር ይቅርታ። አሁንም ግን እየነገርኩ ነው። ሄርሜላ የምትባለው ልጅ አላረገዘችም። ሲቀጥልም ደግሞ ላይፍ ላይ እየበጠበጠች ነው። በቃ ችግር እኔ ልበጥበጥ ለሱም ከተበጠበጥኩኝም እኔ ልበጥበጥ። በኋላ ላይ ግን አዝነን እንዳመጣ ለምክርም ለምንም ለሁሉም ነገር አመሰግናለሁ። እንደዚህ አይነት ሴራ እያሴራችሁ ከዚህ በኋላ እኛን የማይሆን ነገር ውስጥ እናስገባለን ብትሉ ግን ወደ ከራሳችሁ አሁን ታግሰናችኋል። የማይሆን ስም እየሰጣችሁን ያላደረግነውን ነገር አድርገዋል እያላችሁ ስማችንን በየሄዳችሁበት እያጠፋችሁ ነው። ቆየ ተው ካልኳችሁ ማታቆሙ ከሆነ ግን እኔ አልፋታችሁም። ታውቀኛለህ ጠንቅቀህ። በቃ ዴቭ ጨርሰናል። በቃ መሄድ ትችላለህ። ካሁን በቃ ጨርሰናል። እናመሰግናለን። እኛም ዝም ስትባሉማ አታበዙትም። እኛ ራሱ እናመሰግናለን። ስለዚህ ዴቭ ጨርሰናል። በቃ መሄድ ትችላለህ። ካሁን በቃ ጨርሰናል። እናመሰግናለን። እኛም ዝም ስትባሉማ አታበዙትም። እኛ ራሱ እናመሰግናለን። ስለዚህ ዴቭ እየተባለ ያለው ነገር ግልጽ ነው። በቃ ገብቷል። ልጁ ደግሞ ሲጀመር ሰውን ለመስፋት ፈቃደኛ አይደለም እንጂ ገብቷል። የሆነ ነገር እየተደረገብን ውስጥ ነው አይመለከትም ይላል። ከዚያ ያ ነገር ሲደረግበት ወይ ይላል፣ ያዙ ይልቀቁኝ ይላል። ያ ነገር ሲደረግበት ደግሞ ዘሎ የሚመጣው እኛ ጋር መሆኑ እኮ ነው የሚያናድደው።